ባይሏት ከደነ ለዘላለም ጾሙ አበባ ጸበል ቦታ ገባች። ሁካታ የሌለበት፣ በቀል የሌለበት፣ ሰዳቤ የሌለበት፣ በዳይ የሌለበት የሰላም ቦታ። አበባና ብርሃን የመጀመሪያ ቀን አጋጣሚ ካገጣጠማቸው ወዲህ ሁሌም ትጠብቀዋለች። ጸበል ቀጥቶ እንዲያመጣላት ኩባያዋን ወደ እርሱ ትዘረጋለች። እርጋታዋ፣ በሙሉ ዓይን አለማየቷ፣ ቁጥብነቷ፣ መላ ሁኔታዋ ከታሰረችበት ሰንሰለት ጋር አልሄድ ይለዋል። ከአበባ ጋር የአንገት ሰላምታ ተለዋውጦ በጎኑ ወደሚያልፈው ልጅ ፊቱን መልሶ እኔ የምልህ እቺ ልጅ ምን ቢያማት ነው በሰንሰለት የታሰረችው? አበባ ነው። አበባ ስትታሰር ጤነኛ እንደሆነች በሽታዋ የሚጀምረው ሰንሰለቷ ሲፈታ እንደሆነ ይነግረዋል። ሰንሰለቷ ሲፈታ ነው እንጂ የማማ የሚጀምረው። በልጅነቷ የበደሏ ሰዎች አሉ አይደል? እነሱን ካልተበቀልኩ ብላ ስንቱ ከሞት አፋፍ ተረፈ መሰለህ። አምጥተው እዚህ ቁጭ ሲያደርጓት ተመልሳ እየጠፋች እዛው ሲያስቀምጧት እየጠፋች እዛው። ያልተፈነከተና ቢላ ያልተመዘዘበት የለም ይባላል። በስተመጨረሻም ነገሩ ሲከፋ ከነ ቢሏ ነው በሰንሰለት አስሮ እዚያ ያመጣል። ስታድግ ብዙ ቁስል ነበረባት ይላል። እሱ ጭንቀት ሆኖባታል መሰል እሷ አቀርብ እንጂ በጭራሽ የምናውቀው መንፈስ ምናምን የለም። የእሷ በሽታ በቀል አለው። ብርሃን በቀጣዩ ቀን ከጎኗ ቆም አለ። በቀጣዩ ቀን ቀረብ ብሎ ተቀመጠ። ከሰላምታ ጀመሩ። ቁጥቡ ወጋ ወጉ። ቀልቧን ሰጠችው። ፈገግ አስባላት። ለመጀመሪያ ቀን ጥርሷን ገለጠችለት። ለመጀመሪያ ቀን ፈገግታዋን አየ። መልሳ የሰው ክፋት ታወሳት መሰል ቀጣዩን ቀን ፊት ነሳችው። መልሳ ደግሞ ፈገግ አለችለት። በብዙ ትግል በብዙ ፈተና መሃል ቂም ከያዘችበት የሰው ዘር ዳግም ተወዳጀች በብርሃን። አንድ ዕለት ብርሃን ባልተለመደ ሰዓት ወደ መዋያዋ ብቅ አለ። ስታየው ፈገግታ ቀደማት። አበባይ 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 ዘውድሻ ልክ እንደዚህ ነበር። አበባይ ብሎ እውነት አልሚት ሙት ስል የኔ ዘውድሻ እቴጌ ናታ። የዘውድሻ እቴጌ ናታ። ዘውድሻ አባትሽ ዘውድሻ በአልሚካ ማለት ሰማይ ዝቅ ምድር ከፍ ብትለሽ አልሚ ምድር ፈጣሪ ነበረች። ሀገር የሚያወራላቸው ፍቅራቸውን እጃቸውን ይዤ ሳላይ ሞት አከታትሎ ጠራቸው። አንቺ ሰማለሽ ተቆጥቶ የማትዋሽበት አልሚት ሙት እሱማ አባትሽ ነው። በዘውድሻ አድባር ከማልከዳሽ ግን እኮ ከተማ ውስጥ ሳለው ብርሃን ይህንን ጥያቄዋን ሲሰማ ደነገጠ። ቃል ገብቶላት የነበረ ቢሆንም ገና አልተማመነባትም። የመሬቱን አፈር በያዘው እንጨት እየጫረ አጎንብሶ ቆየ። ሀሳቧን ለማስቀየር አሰብ አድርጎ ቀና ከማለቱ ዘላ እጆቹን ያዘቻቸው። እምላለሁ ምክርን ሰምቻለሁ። እንደ ድሮ እጄን በሰዎች ላይ አላነሳም። የእግዚአብሔር ቃል በቀልና ፍርድ የኔ ነው ይላል። አትበቀል፣ ቂም አትያዝ፣ ባልንጀራህን እንደራስህ ውደድ ይላል። ባለፈው ነግረኸኛል። ክፉን መልሳለሁ አትበል፣ እግዚአብሔርን ተማመን እርሱም ያድንሃል። ይህንንም ነግረኸኛል። እኔ ግን እላችኋለሁ ክፉን አትቃወም። ቀኝ ጉንጭህን ለብብታ ግራውን አዋዝልለት። ለጸሎት በቆማችሁበት ጊዜ በሰማይ ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት።
የማርቆስ ወንጌል ጎበዝ ተማሪ ነሽ እባክሽ። ጥሩ አስተማሪ ስገኝ ደስቼ ነው። ታዲያ በቀልን ለእግዚአብሔር ትሆን አይደል? ያልኖረ ጠባሳ በቀላሉ አይሽርም። ፍርድ ግን የሱ ነው። ከእንግዲህ እጄን በሰው ይችላል። እስቲ ማይልኝ አልሚቱት ፍታይ እንግዲህ ነገሩ ሁሉ አበቃ። ብርሃን ለአበባ ኃላፊነቱን ለመውሰድ ለምን ያለው ሰው ፊት ሁሉ ስለሷ ደረቱን ነፍቶ ቆመ። ብርሃን ታስሮ የኖረውን የአበባን እግር ለመፍታት ወደ መሬት ዝቅ አለ። ፈጠን ብርሃኔ 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 አንቺማ ተያይዘው ሄዱ። በሜዳው በጋራው በቁልቁለቱ ላይ አብረው ቦረቁ።